ትንሽ ልጅ ከብት በሚጠብቅበት ስፍራ አንድ የስነ ህፃዋት ተመራማሪ ወይም ስለ ቅጠላ ቅጠል የሚያጠና ሐኪም ወደዛ ወደ ጫካ ውስጥ መጣ። ልክ ጫካው ሲመጣ ይሄን ትንሽ ልጅ አገኘው እና ሰውየው እንዲጎንበስ ሲል ገደሉ አፋፍ ላይ አንድ የሚፈልጋትን እጽ አያት። ገደሉ ውስጥ ሊገባ ሲል የለፋው ልፋት ዘመኑን ሁሉ የተማረው ትምህርት ትዝ አለውና ከነ ትምህርቱ ገደል መግባቱ መሆኑን ስለገባው ሰውየው እዚህ ውስጥማ አልገባም አለ። እጿን ደግሞ ይፈልጋል። እረኛውን ጠራና ማሙሽዬ አለው። አቤት አቤት አለ። እዚያ አፋፉ ላይ ያለውን ያችን ቅጠል ይዘህልኝ ከመጣ ገንዘብ እሰጥሃለሁ፣ አይተም አታውቀውም ገንዘብ አለው። እውነትህን ነው አብዬ አለው። አዎ አለ። እስቲ ማልልኝ አለው። እጁን አነሳና ሕያው እግዚአብሔርን እሰጥሃለሁ ብሎ እጁን መታው። ትንሹ ልጅ ደስ አለው። ነው? አዎ። በል እንደዚያ ከሆነ ጠብቀኝ፣ አባቴን ጠርቼ ልምጣ አለ። ለምን አለ? በገመድ ወገቤን ታስረኝና አባቴ ይይዘኛል አለ። እኔ ይዘሃለሁ እኮ ምን ችግር አለ? አይቻልም አይቻልም፣ በኋላ ብከብድህ እኮ ትለቀኛለህ። አባቴ ግን ከኔ ጋራ ገደል ይገባል እንጂ አይጥለኝም አለ። እየሰማችሁ ነው? ከኔ ጋራ ገደል ይገባል። እንደውም እሱ ቀድሞኝ ለመሞት ይፈልጋል እንጂ እኔን ጨክኖ ገደል ውስጥ አይጥለኝም አለ። እውነቱን ነው እውነቱን አይደለም? አይጥለኝም አለ። ወገኖቼ ደስ ይበላችሁ። አባታችን እግዚአብሔር አይጥለንም። የፈለገ ቢሆን ምድራዊ አባት እንዲህ የሚያስተማምን ከሆነ ስንተኛ የማይተኛ መድኃኔ ዓለም የሚተወን ይመስላችኋል? አይተወንም ወገኖቼ፣ አይተወንም። በብርሃን በጨለማ የማይተወን ንጉሥ አማኑኤል ካሳክሶ ቤዛ ሆኖ ከዘላለም እርግማን ነፃ ያወጣን የባርነት ቀንበራችንን ሰብሮ ቀና ብለን እንድንሄድ ያደረገን ቸሩ መድኃኔ ዓለም ኢየሱስ ክርስቶስ የሚተወን ይመስላችኋል? አይተወንም።